ሰዎች ለምንድን ነው የጠፋሽው? ልጅ ላሳድግ ስል ታማኝ አልሆነም። ስለዚህ እና የጥያቄ እንደ አዲስ ይመጣልና ባጭሩ በቃ እንደዚህ ተፈጥሮ ነበር የሆነ ነገር። ይሄንን ማውራት ለልጄ ክብር ስል ማውራት አልፈልግም፣ ግን ጀስት ያለውን ነገር በስሱ ለመናገር ክለብ ስራ ጨርሼ በ3ኛው ቀን ሱዳን ሀገር ልሄድ $2000 ይዣለሁ። ሱዳን ሀገር ልሄድ ማታ ክለብ ገባሁና ሰርቼ ዘፈኜ አልቦኛል በጣም እና ከክለብ ወርጄ እዛ ቡና ስጪኝ ብያት ቡና ሲኒና ማስቀመጫ ሰጣኝ ይዤ ቁጭ እንዳልኩ ነው ችግሩ የተፈጠረውና እኔ በኔ ያው ሰው ባያየኝ እግዚአብሔር ያየኛል። ሰው ሊጎዳ አስቦ ቢመጣ ስለት ይዞ ጩቤ ይዞ ነው የሚወጎዳ። እኔ ግን የጠጣሁባት ማስቀመጫ ተሰብራን የተወጋሁበት እዚህ ጋር ነው የተሰፋው። ይሄ ግን ያው እዚህ ድረስ ያለው ይሁን ብለው ዝም ብለው ነው ያያዙልኝ። ይሄ ግን ሲሰፋ አፍንጫ ላይ ነበር። አዎ ይሄ አይኔ ግራና ቀኝ አይኔ ጋር ነበርና ይሄ ሲሰፋ የነርቭ መጣመም ነው ያሉኝ። በኋላ ሰርጀሪ ጋር ሲሄድ ለምን ከውስጥ ጠባሳ የሌለው ቆዳ የሌለው ጠባሳ ማደግ ጀመረ። ለካ ሲገጠም የነርቭ መጣመም ነበረው እና ያ የነርቭ መጣመም ያበጠ መጣና ወደ ስራ እንዴት ልመለስ? በቃ ችግሩ ከዛ ጋር ጀመረ። በቃ ልደብቀው ማልችለው ችግር ሆነ። ቢያቅሜ ልደብቅ ጠፋሁ። በቃ ሙዚቃ አቁሜያለሁ። አይ በቃኝ ከዚህ በኋላ አልኩኝና ጠፋሁ። እና በቃ ከዛ በኋላ ደግሞ ህክምናውን አረኩኝና ደግሞ ዞል ቲቪ ላይም ሱዳን እየዞርኩ ሱዳንም እየተቀመጥኩ በቃ ወደ አረብኛ ዘፈን ሱዳን ጋር ገባሁኝ። ከዛ ፊቴ ሲድን ደግሞ አፈርኩ መመለስ። ለልጄም ክብር ስል ደግሞ ከተደረገብህ የተደረገልህ ይበልጣል። እኔ አይኔ እዚህ ድረስ እንድምታየው ከሆነ ይሄም አለ ስንጥቅ በዚህ በኩል እዚህ ድረስ ሽፋሽፍቴን ሁሉ ነክቶታል ስንጥቁ መወጋቱ። በዚህ ደግሞ እዚህ ጋርና ያ አይኔን ለምንድን ነው የጠበቀኝ እግዚአብሔር? ለምንድን ነው ትንሿን ክፉ ነገር አጋንኜ ሰውን ማሳጣው? በዛ ላይ ደግሞ ማለት የለብኝም ድንበር አለው። ቤተሰብ ልጅ ሲኖር የልጅ ዝምድና ይከበራል ብዬ አስባለሁ። ይሄን ሁሉ አመት ለልጄ ስል ዝም ያልኩትን አሁን በማውራቴ ልጄም አድጓል። ልጅ ሆኖ ይሄን ቢሰማ ኖሮ በልጅነት አቅሙ አንተ የጨካኝ ልጅ ምናምን ቢያጠፋብስ ይጠቃብኛል ልጄ ብዬ ማሰል ለልጄ ስል ዝም ምን ያልኩትና አሁን ደስ ብሎኛል። ያንን በማድረጌም እኮራለሁ። ለምን ድንበር አለው ዝምድና አሳልፎ አይሰጥም። ለምን እኔ በሞትም አትናገሩ ብዬ ሞት ነው የሚመስለኝ። ግን እግዚአብሔር ያንንም ስለሚያውቅ አይኔ ይሄው ደህና ሆነ። ከዛ በኋላ ሰርቼ ኖርኩ። ጥሩ ህይወት አየው። ደስተኛ ሆንኩኝ። 12 አመትም ደስተኛ ነበርኩኝ።